መንግስት አዲስ የግንባታ አሰራር ተግባራዊ ማድረግ መጀመሩን አሳውቋል። በዚህ አሰራር መሰረት ፈቃድ የሚነጠቁና ግንባታቸውን የሚያቋርጡ መኖራቸውን ሰምተናል። በሌላ መረጃ ደግሞ የነዳጅ መኪናዎችን ወደ ኤሌክትሪክ ለመቀየር እንቅስቃሴ መጀመሩ ታውቋል። የኦዲተሮች ፈቃድ ስረዛንና ሌሎችንም ጉዳዮች በተመለከተ በዚህ ዝግጅታችን በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የነዳጅ መኪናዎችን ወደ ኤሌክትሪክ ለመቀየር እንቅስቃሴ መጀመሩ ታውቋል። የግል መኪና አስመጪዎች ከቤት አውቶሞቢሎች በተጨማሪ የህዝብ ትራንስፖርት አገልግሎት የሚሰጡ ተሽከርካሪዎችን በስፋት እንዲያስመጡም ጥሪ ቀርበዋል። በኤሌክትሪክ የሚሰሩ የህዝብ ማመላለሻ ትራንስፖርት አገልግሎትን ተደራሽ ለማድረግ የግል ባለሀብቶች በዘርፉ በስፋት እንዲሳተፉ የትራንስፖርትና ሎጂስቲክስ ሚኒስቴር ጥሪውን አቅርበዋል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በሮ ሀሰን ዓለም የሚጠቀምባቸው መኪናዎች ወደ ኤሌክትሪክ መኪናዎች በመቀየር ላይ እንደሆነ ገልጸው በነዳጅ የሚሰሩ መኪናዎችን ወደ ኤሌክትሪክ ለመቀየር ቅድመ ዝግጅት መጠናቀቁን ተናግረዋል። መኪናዎች ወደ ኤሌክትሪክ ሲቀየሩ መለዋወጫ መሳሪያዎችን ከውጭ የማስገባት ስራ እንደሚኖር የገለጹ ሲሆን የመለዋወጫ እቃዎቹን የደህንነት ደረጃ የማጣራት ስራ እየተሰራ መሆኑን አስታውቀዋል። በዚህ ሂደት ውስጥ 2226 መዳረሻዎችን ለመገንባት እየተሰራ መሆኑን ተናግረዋል። በዚህ አሰራር ላይ በትኩረት መስራት በቴክኖሎጂ ወደፊት መጓዝ እንዲቻል የሚያደርግ ነው ብለዋል። ሚኒስቴር መስሪያ ቤቱ አሰራሩን ወደ ዲጂታል በመቀየር እየሰራ መሆኑንና የተሽከርካሪዎች ቦሎ የሚሰጡ ተቋማት በሀገር አቀፍ ደረጃ በማጽደቅ የሚሰሩት ስራ በቀላሉ በቢሮ ውስጥ ለመቆጣጠር የሚያስችል አሰራር መጽደቁን ገልጸዋል። በተመሳሳይ በነዳጅ የሚሰሩ መኪናዎች በሀገር ውስጥ እንዳይመረቱና እንዳይገጣጠሙ መታገዱን የኢንቨስትመንት ኮሚሽን ማስታወቁ ይታወሳል። በመንግስት በተቀመጠው አቅጣጫ መሰረት የኤሌክትሪክ መኪናዎችን ብቻ እናበረታታለን፣ በነዳጅ የሚሰሩ ተሽከርካሪዎች እንዳይመረቱ እንዳይገጣጠሙና ወደ ኢትዮጵያ እንዳይገቡ ለማድረግ ቁርጠኞች ነን ብለዋል። የምናበረታታው የኤሌክትሪክ መኪናዎች በኢትዮጵያ እንዲመረቱ እንዲገጣጠሙና ወደ ሀገር ውስጥ እንዲገቡ ነው ሲል ሚኒስቴር መስሪያ ቤቱ አስታውቋል። በሌላ በኩል ደግሞ ግንባታ ከጀመሩ በኋላ ዲዛይናቸውን ለሚቀይሩ ህንፃዎች አዲስ አሰራር ተግባራዊ እየተደረገ ይገኛል። የግንባታ ሂደት ከጀመሩ በኋላ የህንፃ ዲዛይናቸውን በመቀየር የጥራት ችግር ሊያስከትሉ የሚችሉ ህንፃዎችን አስቀድሞ እንዲያስተካክሉ ለማድረግ እየተሰራ እንደሚገኝ የኢትዮጵያ ኮንስትራክሽን ባለስልጣን አስታውቋል። ባለስልጣኑ የህንፃ ግንባታ ሂደቶችን በተመለከተ እንደ ሲሚንቶና አሸዋ የመሳሰሉ በሀገር ውስጥ የሚመረቱም ሆነ ከውጭ የሚገቡ የኮንስትራክሽን ግብዓቶችን ቁጥጥር እንደሚያደርግ በባለስልጣኑ የፕሮጀክትና ግንባታ ቁጥጥር መሪ ስራ አስፈጻሚ ኢንጂነር በረከት ተዘራ ተናግረዋል። በዚህም